ሰላም ጤና ይስጥልን። በዛሬው የክታብ የመጽሐፍ ዳሰሳ መርሃ ግብራችን ይዘንላችሁ የመጣ ነው የተስፋ ምድር የተባለውንና በቀድሞ የአሜሪካ ፕሬዝዳንት የተጻፈውን መጽሐፍ ነው። መልካም ቆይታ። ይህ መጽሐፍ ባራክ ኦባማ በፖለቲካና በአመራር ዘመኑ ብቻ ሳይሆን በአጠቃላይ በሕይወቱ ያሳለፈውን ጉዞ የሚተርክ መጽሐፍ ነው። መጽሐፉ ኦባማ ስለተጋደላቸው የፖለቲካ ጦርነቶች ብቻ ሳይሆን ስለ ግል ተግዳሮቶቹ እና በጉዞው ስላገኛቸው ትምህርቶችም ይጠቅሳል። ይህ መጽሐፍ ለፖለቲካ ፍላጎት ላላቸው ሰዎች ብቻ አይደለም፣ ስለ አመራር ምኞት ትግልና በሚሊዮን የሚቆጠሩ ሕይወትን የሚናቁ ውሳኔዎችን ለመወሰን ለሚፈልጉ ሰዎች ብዙ ጠቃሚ ቁም ነገሮችን ይዟል። ከመጀመሪያዎቹ ገጾች ጀምሮ ኦባማ ወደ ግል ሐሳቡና ስሜቱ በጥልቀት አንባቢዎችን በመውሰድ በወሳኝ ተግዳሮቶች እና ታሪካዊ ጊዜያት የነበረውን የፕሬዝዳንትነት ጉዞ በምናባቸው እንዲቀርጹ ያደርጋል። መጽሐፉ ግን በፖለቲካዊ ክንዋኔዎቹ ብቻ የሚያበቃ አይደለም። የግል እድገት፣ የወደፊት ተስፋው እና አሁንም ለሀገር ያለው ህልም ጨምሮ ያካተተ ነው። እስቲ ኦባማ በፖለቲካዊ ጉዟቸው ላይ ያለው ነጸብራቅ። በተስፋይቱ ምድር ባራክ ኦባማ የልጅነት ሕይወቱን በፖለቲካው ደረጃ ያሳለፈውን እና ወደ ፕሬዝዳንትነት ያመራውን ብርቱ ጉዞ ይተርካል። ማስታወሻው በቢሮ ውስጥ ያለውን ጊዜ ብቻ አይሸፍንም። እንደ ፕሬዝዳንትነቱ የወሰዳቸውን ውሳኔዎች፣ ለምሳሌ ለፋይናንሻል ቀውሱ የነበረውን ምላሽ፣ በአፍጋኒስታን ያለውን ጦርነት እንዴት እንደመራ፣ እንዲሁም በጤና አጠባበቅ ማሻሻያ ትግል ያመጣውን ለውጥ እና በመጨረሻም ኦሳማ ቢን ላደንን ለመበቀል በነበረው ተልዕኮ ያደረገውን ውሳኔ ይገልጻል። ነገር ግን በዚህ መጽሐፍ ውስጥ ከሁሉ ጎልቶ የሚታየው ፕሬዝዳንት ኦባማ ስለ አመራር ክብደት ያለው የግል አስተሳሰብ ነው። በዚህ እርግጠኛ ያልሆኑትን ጊዜያት፣ ስነ ምግባራዊ ትግሎችን እና ከቢሮ ጋር የመጣውን ከፍተኛ ጫና በመጽሐፉ ውስጥ ተገልጿል። በተጨማሪም በአሜሪካ ፖለቲካ ኮንሶ ላይ መሆን ምን እንደሚመስል በምስል ያሳያል። ለምሳሌ ኦባማ ምን ያህል ትችትን ይጋፈጥ እንደነበር እና ሐሳባዊነትን ከአስተዳደር ኮራት እውነታዎች ጋር ለማምጣጠን ሲጥር እንደነበር መጽሐፉ በግልጽ ያሳያል። ከዚህ በመቀጠል ከመጽሐፉ የተወሰዱ ቁም ነገሮችን የለውጡ ተስፋ ኦባማ በምርጫቸው ዙሪያ ያለውን የተስፋና የለውጥ ተስፋዎች እና እነዚያ አስተሳሰቦች ብዙውን ጊዜ ከፖለቲካዊ ስምምነት እውነታ ጋር እንዴት እንደሚጋጩ ያንጸባርቃሉ። አመራር እና መስዋዕትነት። ኦባማ በመጽሐፉ ውስጥ መሪ መሆን ምን ማለት እንደሆነ፣ ከግል መስዋዕትነት እስከ ሀገርን ብቻ ሳይሆን ዓለምን የሚመለከቱ ከባድ ውሳኔዎችን ሲወስድ እንደነበረ ያሳያል። የአሜሪካ ህልም። ኦባማ የአሜሪካንን ህልም ጽንሰ ሐሳብን እንዴት እንዳስከተለ፣ በተለይም እንደሱ ላሉ ሰዎች በትሕትና በኩል ምሳሌ እንደነበረ ይገልጻል። የአስተዳደሩ ውስብስብነት። ኦባማ ስለ አስተዳደሩ ውስብስብነት በቅንነት ተናግሯል። በጣም የታሰቡ ፖሊሲዎች እንኳን ያልተጠበቁ ፈተናዎችን እንደሚያጋጥማቸው አጉልቶ ያሳያል። የዘር ማንነት። እንደ መጀመሪያው አፍሪካ አሜሪካዊ ፕሬዝዳንት ኦባማ በዘር ላይ ያጋጠማቸው ልምዶች እና በእሱ ላይ የተቀመጡት ተስፋዎች በመጽሐፉ ውስጥ ተገልጸዋል። የመጽሐፉ ጥንካሬዎች እና ድክመቶች። ጥንካሬዎች። ኦባማ በቢሮ ውስጥ ስላሳለፉት ጊዜ በሚያስደንቅ ሁኔታ ዝርዝር ዘገባ አቅርበዋል። ይህም የአሜሪካን ፖለቲካ ያልተለመደና የውስጥ አዋቂ እይታን ያቀርባል። ከብዙ የፖለቲካ ትስታዎች በተለየ ኦባማ ተጋላጭነቱን ከማሳየት፣ በራስ የመጠራጠርን፣ ግራ መጋባትን እና ትግልን ከመጋራት ወደ ኋላ አይልም። የኦባማ ጽሑፍ አሳቢ፣ ግልጽ እና አሳታፊ ነው። ውስብስብ የፖለቲካ ጉዳዮችን ለብዙ ተመልካቾች ተደራሽ በማድረግ እንደ ውይይት ይናበባል። ድክመቶች። 1. ከ700 በላይ ገጾች ላይ መጽሐፉ ረጅም ነው። ይህም ለአንዳንድ አንባቢዎች ከባድ ስሜት ሊፈጥር ይችላል። 2. መጽሐፉ በግላዊ አስተያየቶች የበለጸገ ቢሆንም አሁንም በፖለቲካዊ ውይይቶች ውስጥ ስር ሰዷል። ይህም በተለይ ለፖለቲካ ፍላጎት የሌላቸውን አይማርክም። 3. አንዳንድ አንባቢዎች የኦባማን ራስን ማንጸባረቅ ትንሽ ወደ ውዳሴ ከንቱ ሆነው ሊያገኙት ይችላሉ፣ በተለይ እሱ የሚተርካቸውን ስኬቶች ግምት ውስጥ በማስገባት። ይህን መጽሐፍ ማን ጠቃሚ ሆኖ ሊያገኘው ይችላል ካል 1. በፖለቲካ እና በአመራር ላይ ፍላጎት ያለው ማንኛውም ሰው። 2. የባራክ ኦባማን የፕሬዝዳንትነት ሥልጣን በጥልቅ በግላዊ መንገድ ለመረዳት የሚፈልግ። 3. በግል እድገትና አመራር ትውስታዎች እና ታሪኮች የሚደሰቱ አንባቢዎች። 4. የዘር ማንነት ጥያቄን ለመሰለስ እና የአሜሪካ ህልምን በተግባር ለማየት ለሚፈልጉ ሰዎች፣ በተለይም እንደ መጀመሪያው አፍሪካ አሜሪካዊ ፕሬዝዳንት በኦባማ ልምዶች መናስር ሆነው ሊያሳዩ ስለሚችሉ መጽሐፉ ሊጠቅም ይችላል። 10. ከመጽሐፉ የተገኙ ተግባራዊ የሕይወት ትምህርቶች፣ በጽንሰ ሐሳብ ትግበራ መርሆች እና ምሳሌዎች ከዚህ በመቀጠል እንደሚከተለው። 1. አመራር አስቸጋሪ ውሳኔዎችን ለማድረግ ድፍረትን ይፈልጋል። መሪ መሆን ብዙውን ጊዜ አንዳንድ ሰዎችን የሚያበሳጭ እና ያልተፈለገ ውጤት የሚያስከትል ውሳኔ ማድረግ ማለት ሊሆን ይችላል። ስለዚህ ጠንከር ያሉ ምርጫዎችን በምታደርጉበት ጊዜ እሴቶቻችሁን እና እሳቤዎችን ማመን ተማሩ፣ ምንም እንኳን ሁሉንም ሰው የማያስደስቱ ቢሆኑ።
በአመራር ላይ ድፍረት ማለት መንገዱ ከባድ ቢሆንም እንኳ በእምነታችሁ ሰንቶ መቆም ነው። ኦባማ ኦሳማ ቢን ላደንን ለማደን በነበረው ተልዕኮ ትዕዛዙን ለመወሰን በነበረው ምርጫ ብዙ አደጋዎችን ያዘለ ነገር ግን በፕሬዝዳንትነቱ ጊዜ ወሳኝ ጊዜ እንደነበር በመጽሐፉ ይገልጻል። 2. በፖለቲካ ውስጥ መስማማት ብዙ ጊዜ አስፈላጊ ነው። በፖለቲካ ውስጥ ሐሳቦች ብዙውን ጊዜ ከመግባባት አስፈላጊነት ጋር ይጋጫሉ። ፍጹም የሆነ መፍትሄ ላይኖር ይችላል። እናም መሪዎች እድገት ለማምጣት የፖለቲካ ሥርዓቱን መምራት አለባቸው። ግቦችን ማሳካት ብዙውን ጊዜ መካከለኛ ቦታ መፈለግን እንደሚያካትት ይረዱ። ከሌሎች ጋር በሚሰሩበት ጊዜ ለድርድርና ለመደራደር ክፍት ይሁኑ። ማንም ሰው ወይም ቡድን የፈለገውን ሁሉ በራሱ ማሳካት አይችልም። ትብብር አስፈላጊ ነው። ኦባማ የጤና አጠባበቅ ማሻሻያዎችን በፖሊሲ ደረጃ ተግባራዊ ማድረግ ምን ያህል ከባድ እንደነበር ያንጸባርቃል። ነገር ግን የመጨረሻው ውጤት ሙሉ በሙሉ አስደሳች ባይሆንም ሙሉ በሙሉ አሜሪካውያን የጤና አጠባበቅ ተደራሽነትን በማረጋገጥ ረገድ ትልቅ እርምጃ እንደነበር በግልጽ ታይቷል። 3. ያለፉ ቅርጻቸው ለዘመኑ ትውልድ የአመራር መሠረት ናቸው። ከዚህ ቀደም የነበሩ የመሪነት ዳራ ልምዶች እና የማንነት ተግዳሮቶች እንዴት እንደነበሩ ማየት ለሚቀጥለው ትውልድ ጥሩ መሠረት ሊሰጡ ይችላሉ። ልዩ ልምዶችን ይቀበሉ እና እንቅፋቶችን በሚያጋጥሙት ጊዜ እንደ ጥንካሬ ይጠቀሙባቸው። ማንነት እና ልምድ የአመራር ዘይቤን ይቀርጻሉ። ኦባማ ከተለያዩ የህብረተሰብ ክፍሎች ከተውጣጡ ሰዎች ጋር እንዴት ማኅበራዊ ትስስር እንደነበራቸው ካደጉበት ስፍራ ጀምሮ እስከ ማኅበረሰቡን በአደራጅነት መምራት እስከደረሱበት ድረስ ያለውን የተለያየ አስተዳደግ በመጽሐፋቸው በግልጽ አስቀምጠዋል። 4. ትዕግሥትና ጽናት የረጅም ጊዜ ግቦችን ለማሳካት ቁልፍ ናቸው። ስኬት በአንድ ጀንበር አይመጣም። ጉልህ ለውጥ ማምጣት ጊዜን፣ ጽናትን እና ትዕግሥትን ይጠይቃል። ስለዚህ ግስጋሴው ከርፋፋ ቢመስልም ወደ ግቦቹ መራመድን ይቀጥሉ። ያልተቋረጠ ጥረት ውሎ አድሮ ውጤት እንደሚያስገኝ ይመኑ። እናም ወደ ስኬት የሚወስደው ረጅም መንገድ ቁርጠኝነትን ይጠይቃል። ኦባማ ተመጣጣኝ እንክብካቤ ሕግን ለማጽደቅ የፈጀባቸውን ዓመታት ያብራራሉ። ብዙ እንቅፋቶች እና ብስጭቶች ቢኖሩም ጽናት በመጨረሻ ወደ ስኬት እንዳመራቸው ጠቅሰዋል። 5. አመራር ሌሎችን ማገልገል ነው። እውነተኛ አመራር ሥልጣንን ስለመያዝ ሳይሆን ሌሎችን ማገልገል እና ማንሳት ነው። እንደ መሪ በማኅበረሰቡ ወይም በቡድኑ ፍላጎቶች ላይ ያተኩሩ። በግል ተፈታታኝ ቢሆኑም ለበለጠ ጥቅም የሚጠቅሙ ውሳኔዎችን ያድርጉ። ስኬታማ እና ምርጥ መሪዎች ሌሎችን የሚያገለግሉ ናቸው። ኦባማ ከሴናተርነት ጊዜ ጀምሮ እስከ ዋይት ሃውስ ቆይታቸው ድረስ የአሜሪካን ሕዝብ ለማገልገል ያላቸውን ቁርጠኝነት በመጽሐፋቸው ይገልጻሉ። በዚህም ከግል ጥቅማቸው ይልቅ የአገርን ደህንነት ያስቀድማሉ። 6. ለውጥ ረጅም አስቸጋሪ ሂደት ነው። ለውጥ በፍጥነት ወይም በቀላል አይከሰትም። እናም ቁርጠኝነትን እና ውድቀቶችን ለመቋቋም ፈቃደኛነትን ይጠይቃል። ለውጥ ጊዜ እንደሚወስድ ይረዱ እና ነገሮች ቀስ ብለው የሚንቀሳቀሱ በሚመስሉበት ጊዜም ለሂደት መግፋትዎን ለመቀጠል ይዘጋጅ። ለውጥ ከባድ ነው፣ ነገር ግን ለውጥን ማምጣት ማስከተል ወይም መቀጠል ተገቢ ነው። ለምሳሌ ኦባማ ትርጉም ያለው የአየር ንብረት ለውጥ ሕግ ለማጽደቅ ያደረጉትን ትግል እና ዓለም አቀፍ ተግዳሮቶችን ለመቅረፍ ተጨማሪ መሻሻል አስፈላጊነት ላይ እንደሰሩ በመጽሐፋቸው ገልጸዋል። 7. ስሜታዊነት ለውጤታማ አመራር ወሳኝ ነው። በብቃት ለመምራት የሌሎችን በተለይም የተገለሉትን ልምድ መረዳት እና መገናኘት አስፈላጊ ነው። ሌሎችን በማዳመጥ አመለካከታቸውን ለመረዳት በመፈለግ እና ያንን ግንዛቤ በመጠቀም ውሳኔዎችን በመምራት ርህራሄን ተለማመዱ። መተሳሰብን የሚለማመዱ መሪዎች የበለጠ ሁሉን አቀፍ አካባቢ ይፈጥራሉ። ምሳሌ ኦባማ ከጤና አጠባበቅ ተግዳሮቶች እስከ ኢኮኖሚያዊ እኩልነት ተጽዕኖ ድረስ ስለ ተራ አሜሪካውያን ትግል ለመረዳት ስላደረጉት ጥረት ብዙ ጊዜ ገልጸዋል። 8. የተስፋ ኃይል ሊቀንስ አይችልም። ተስፋ ሰዎች በአስቸጋሪ ጊዜ ውስጥ እንዲገፉ የሚያበረታታ ኃይለኛ ማበረታቻ ነው። የራሳችሁን ጥረት ለማከታተል እና ሌሎችን በአካባቢያችሁ ለማነሳሳት በተለይም ተግዳሮቶችን በሚያጋጥሙበት ጊዜ ተስፋን ይጠቀሙ። ተስፋ የለውጥ ቁልፍ መሪ ነው። ምሳሌ አዎ እንችላለን የሚለው የኦባማ ፕሬዝዳንታዊ የምርጫ መፈክር መነሻው ተስፋ ከፍተኛ ማኅበራዊ እና ፖለቲካዊ ለውጥ ሊያመጣ ይችላል ከሚለው ሐሳብ ነበር። 9. ለመማር እና ለማደግ ክፍት ይሁኑ። ታላቅ መሪ ማደጉን የሚቀጥል ከተሞክሮ የሚማር እና በጊዜ ሂደት የሚለማመድ ነው። ሁሉም መልሶች በማይኖሩበት ጊዜ ለመቀበል አይፍሩ። አዳዲስ ፈተናዎችን ሲያጋጥሙ ከሌሎች ለመማርና ለመሻሻል ፈቃደኛ ይሁኑ። እድገት እና መማር በአመራር ውስጥ ቋሚ ናቸው። ኦባማ በፕሬዝዳንትነት ዘመናቸው ስህተት እንደሰሩ አምነዋል፣ ነገር ግን ለመማር እና ለማስተካከል ፈቃደኛ መሆናቸው እንደ መሪ እንዲያድጉ እንደረዳቸው አጽንዖት ሰጥተዋል። 10. ትሩፋት የሚገነባው በተግባር እንጂ በቃል አይደለም። የአንድ መሪ ስኬት ትክክለኛ መለኪያ የሚናገሩት ብቻ ሳይሆን የሚተገብሩት ናቸው። ስለ ራዕይ ብቻ ሳይሆን በድርጊትህ ዘላቂ ለውጥ በመፍጠር ላይ አተኩር። ድርጊቶች ከቃላት በላይ ይናገራሉ።
ኦባማ ተመጣጣኝ እንክብካቤ ሕግን ለማስደቅ ያደረጉት ጥረት የአየር ንብረት ለውጥን ለመዋጋት ያከናወናቸው ተግባራትና በማኅበራዊ ፍትሕ ጉዳዮች ላይ የሰሩት ሥራ ትርጉም ባለው ተግባር ላይ ለተገነባው ቅርስ አስተዋጽኦ አድርጓል። መጽሐፉ በየስ ሰጪዎች 5 ከ5 የተሰጠው ሲሆን መጽሐፉ በተለይ የሚከተሉትን ሐሳቦች ላለው ለማንኛውም አንባቢ የበለጠ የሚመከር መጽሐፍ ነው ተብሏል። 1. በፖለቲካ በአመራርና በአሜሪካ ታሪክ ላይ ፍላጎት ያላቸው ሰዎች። 2. የባራክ ኦባማ አድናቂዎች እና ስለ ፕሬዝዳንቱ ጥልቅ ግንዛቤ የሚፈልጉ። 3. በአመራር ውስጥ ስላለው የተስፋ የመተሳሰብ እና የመቋቋሚያ ኃይል መማር የሚፈልግ ማንኛውም ሰው። የመጨረሻ ሐሳብ የተስፋይቱ ምድር ማስታወሻ ብቻ አይደለም፣ ይልቁንም የአመራር የተስፋና የፖለቲካ ሕይወትን በቅንነትና በዓላማ የመምራት ፈተናዎች መመሪያ መጽሐፍ ነው። የኦባማ አንጸባራቂ ሐቀኛ አቀራረብ አንባቢዎች ከስኬታቸውም ሆነ ከስህተታቸው እንዲማሩ ዕድል ይሰጣል። ይህም መጽሐፍ የተሻለ የወደፊት ሁኔታን ለመቅረጽ ለሚፈልግ ለማንኛውም ሰው ጠቃሚ ንባብ ያደርገዋል። እኛም የዛሬውን የመጽሐፍ ዳሰሳ